በሮማውያን ዘንድ እንደዚህ ሆኖ ነበር ይባላል። ከፍተኛ የሆነ እርስ በርስ ጦርነት ውስጥ የነበሩት ሮማውያን ከጦርነቱ ማብቂያ በኋላ አንድ ንጉስ ይነግሳል። ይሄ ንጉስ ታዲያ በሮማ ውስጥ የሚኖሩ እያንዳንዱ ሰው ግብር መክፈል አለበት የሚል ሐሳብ ሲያቀርብ አማካሪዎቹ አይ ይሄንን ካደረግን እርስ በርስ በጦርነት የቆየ ብዙም በኢኮኖሚ ደግሞ ያን ያክል ወጣ ያላለ ወይም ደግሞ አብዛኛው ድሃ ማህበረሰብ ያለበት ስለሆነ ለመክፈል በጣም ይቸገራል። ስለዚህ እስከተወሰነ ጊዜ ሀብታሞቹ እንዲከፍሉ ለነዛ ደግሞ የፎይታ ጊዜ እንዲሰጣቸው የሚል ሐሳብ ሲቀርብ ማለፊያ ሐሳብ ነው ሻለ። ሀብታም ሰዎቹ የተባሉት ተጠሩ፣ በሐሳቡ ተስማሙ፣ ገንዘብ አወጡ። ነገር ግን ከተወሰነ ጊዜ በኋላ ገንዘቡ አለቀ። አሁን ሁለተኛ ክፈሉ ለማለት አስቸጋሪ ሆነበት። ምን ላድርግ ብሎ ሲጠይቃቸው አማካሪዎች አንድ ሐሳብ አመጡ። እዚህ ፖፖ ወይም ደግሞ ሳፋ ላይ ንጉሱ ሽንቱን እንዲሸና ትእዛዝ ተሰጠ። ንጉሱም የነሱን ሐሳብ ተቀብሎ ፖፖ ላይ ወይም ሳፋ ላይ ሽንቱን ይሸናል። ይሄንን ንጉሱ የሸናበት ሳፋ ታዲያ ለጨረታ ወጣ። ሮማውያን ወይም አብዛኛው ሀብታም የተባሉት ይሄንን ንጉሱ የሸናበትን ፖፖ ለጨረታ መወዳደር አለባችሁ ሲባል ሳይወዱ በግድ ጨረታውን ይጫረቱና ይችን ሳፋ በየቤቱ ሁሉም ይወስዳል። ከተወሰነ ጊዜ በኋላ አሁንም ለሳፋው የተከፈለው ገንዘብ ያልቃል። አሁንም ተጨማሪ ገንዘብ ንጉሱ ስላስፈልገው ምን ላደርግ ብሎ ሲላቸው ስራ አስፈጻሚ የሆኑ እያንዳንዱ አካላት ይሄንን ፖፖ በሸጡ ሰዎች ቤት ሂደው ምን ደረጃ ላይ እንዳሉ እንዲያጣሩ ትእዛዝ ተላለፈ። ከዛስ ጨረታ ተጫርተ ነበር? አዎ። ሳፋውን ገዝተሃል? አዎ። እስኪ ይሄው ብሎ ሳፋውን ሲያሳያቸው በዚህ ሳፋ ተጠቅመህበታል ሲለው አዎ ተጠቅመንበታል፣ ሽንታችንን ሸንተንበታል። እንዴት ንጉስ ያክል የሸናበትን ወይም ንጉስን ያክል ሰው የሸናበትን ሳፋ እንዴት አንተ ተጠቅማለህ? ለዚህ ቅጣት ያስፈልጋል ተብሎ ቅጣት ይጣላል። ሌላ ቦታ ሂደው ደግሞ ቼክ ሲያደርጉ የተጠቀመበት የለም። ያንን ሁሉ ገንዘብ አውጥተህ ስንት መከራ ተደርጎ እንደዚህ የተደረገው ለምን አልተጠቀምክበትም ተብሎ በሁለቱም ላይ ቅጣት ተጣለባቸው ይባላል።